ጤና ይስጥልን የአፍታ ሚዲያ ዩቲዩብ ቻናል ቤተሰቦች እንደምንሰነበታችሁልን። ከአፍታ ሚዲያ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ አርዕስተ ዜናዎችን የምናስደምጣቸው ይሆናል። በመዲናዋ አዲስ አበባ ጥብቅ የተባለ ትዕዛዝ በዛሬው ዕለት መውጣቱ ተሰምቷል። ከዚህ ባሻገርም ከደህንነት መስሪያ ቤቱ ያፈተለከው መረጃ በርካቶችን እያነጋገረ ይገኛል። ከትላንት ማለዳ ጀምሮ በወጣቶች ላይ ጠንከር ያለ የአፈሳ ሂደት የተካሄደ መሆኑንም ለማረጋገጥ ተችሏል። ይህ አፈሳ ዛሬም ቀጥሎ በመዲናይቱ በርከት ያሉ አካባቢዎች ወጣቶች በገፍ እየታፈሱ ለግዳጅ ውትድርና ወደ ተለያዩ ካምፖች የተላኩ መሆናቸውንም ሰምተናል። ይህንን አስመልክቶ ከመዲናው የተሰማውን መረጃ ወደ እናንተ በዝርዝር የምናደርስ ይሆናል። ከዚህ ባሻገርም በ4 ኪሎ ቤተመንግስት ከፍተኛ ውጥረት ያስነሳ ጉዳይ መከሰቱ ተሰምቷል። ከዚህ ባሻገርም በቤተመንግስቱ ዙሪያ ከባድ ተኩስ መኖሩንም በአቅራቢያው የነበሩ ሰዎች መናገራቸው ተደምጧል። ይህንን አስመልክቶ በ4 ኪሎ ቤተመንግስት ከፍተኛ ግርግር ያስነሳውን ጉዳይ ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ በቀጠለው የአማራ ክልል ውጊያ ዛሬም በበርካታ ግንባሮች ደማቅ የተባሉ ድሎች በፋኖ ኃይሎች መመዝገባቸው ተሰምተዋል። ከጀኔራል አበባው ታደሰ ቀጥተኛ ትዕዛዝ ተቀብለው በጎጃም ቀጠና በፋኖ ኃይሎች ላይ ከፍተኛ የተባለ ኦፕሬሽንን ለመፈጸም የተንቀሳቀሱት የመከላከያ ሰራዊቱ ከፍተኛ ወታደራዊ መኮንንም ይዟቸው እስከነሄደው ሰራዊት በፋኖ ኃይሎች መደምሰሱ ተሰምተዋል። ይህ የመከላከያ ሰራዊቱ ቁልፍ የተባለ ኮሎኔል እና የጀኔራል አበባው ቀኝ እጅ ማን ነው? በዝርዝር ወደ እናንተ የምናደርስ ይሆናል። በክልሉ እየተካሄዱ ያሉ ውጊያዎች ዛሬም ቀጥለው እየተካሄዱ የሚገኝ ሲሆን በተለያዩ ግንባሮችም ውጊያዎች እንደ አዲስ መቀስቀሳቸው ተሰምቷል። በአሁኑ ሰዓትም በአምባሰል፣ ይፋት፣ አቸፈር፣ ቋራ እንዲሁም መተማና ደብረታቦር አካባቢዎች ላይ በከባባድ መሳሪያዎች ጭምር የታገዙ ውጊያዎች እየተደረጉ መሆናቸውን ሰምተናል። በክልሉ ያለውን የውጊያ ሂደት አስመልክቶ ከግንባር የተሰሙ መረጃዎችን ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ በፕሬዝዳንት ኢሳያስ የሚመራው የኤርትራ መንግስት ለሰሞኑ የ4 ኪሎ የአብይ አህመድ ድንፋታ ምላሽ መስጠቱ ተሰምተዋል። ከሰሞኑ የ4 ኪሎ የአብይ አህመድ አስተዳደር ኤርትራ የሚባል ሀገር አናቀም በሚል በአፈቀላጤዎቹ አማካኝነት በርከት ያሉ ዘገባዎችን እያሰራ የነበረ ሲሆን ይህንን ጉዳይ በትዕግስት ሲከታተሉ የቆዩት ኢሳያስ አፈወርቂም በዛሬው ዕለት ለዚሁ የ4 ኪሎ የአብይ አህመድ አስተዳደር ተደጋጋሚ መግለጫዎች ምላሽን መስጠታቸው ተሰምቷል። የአስመራ ምላሽም በርካቶችን እያነጋገረ ይገኛል። በዝርዝር የምታደምጡት ይሆናል። ክቡራትና ክቡራን ቆይታችሁን ከአፍታ ሚዲያ ጋር በማድረግ እነዚህንና ሌሎች በርከት ያሉ መረጃዎችን እንድታደምጡ እየጠየቅን ወደ ዝርዝር መረጃዎቻችን የምናልፍ ይሆናል። አብረን እንቆይ። ወደ መጀመሪያው መረጃችን ስናልፍ ኮሎኔል ድባቤን ጨምሮ አብሮት ወደ ጎጃም ቀጠና ጠንከር ላለ ኦፕሬሽን በጀኔራል አበባው ቀጥተኛ ትዕዛዝ እየተላከ በርከት ያለ የመከላከያ ሰራዊቱ ኃይል በፋኖ ኃይሎች ከበባ ውስጥ ገብቶ መደምሰሱ ተሰምቷል። ይህንንም ተከትሎ በአሁኑ ሰዓት ባህር ዳር በሚገኘው የመኮድ ወታደራዊ ካምፕ ውስጥ ከፍተኛ የሆነ ውጥረት መከሰቱንም እየወጡ ያሉት መረጃዎች አመላክቷል። ይህንን ኦፕሬሽን እንዲመራ በጀኔራል አበባው ታደሰ ቀጥተኛ ትዕዛዝ የተሰጠው ኮሎኔል ድባቤም በአዴት አቅጣጫ በማድረግ በፋኖ ኃይሎች ላይ መጠነ ሰፊ የተባሉ ጥቃቶችን ለመክፈት ልዩ የተባለው ኦፕሬሽንን ከመከላከያው ከፍተኛ ወታደራዊ ሹማምንቶች ተቀብሎ ቢገባም በፋኖ ኃይሎች ድንገት ከበባ ውስጥ ገብቶ ሙሉ በሙሉ መደምሰሱንም ለማረጋገጥ ተችሏል። ይህ ወሳኝና የጀኔራል አበባው ታደሰ ቀኝ እጅ እንደሆነ የሚነገርለትና በጎጃም ቀጠና ተደጋጋሚ ኦፕሬሽኖችን ሲሰራ የከረመው ኮሎኔል ድባቤ በዛሬው ዕለት በለስ ሳይቀናው ቀርቶ በፋኖ ኃይሎች ከበባ ውስጥ ገብቶ እስከነያዘው ሰራዊት ሙሉ በሙሉ መደምሰሱንም ከጎጃም ቀጠና የተሰሙ ያሉት መረጃዎች አመላክቷል። ይህ የኮሎኔል ድባቤ መደምሰስ ለመከላከያ ሰራዊቱ ከፍተኛ ወታደራዊ አዛዦች እንዲሁም ለ4 ኪሎ ቤተመንግስት ትልቅ የሆነ መርዶ መሆኑንም እየተሰሙ ያሉት መረጃዎች አመላክተዋል። ይህንን ተከትሎም በአሁኑ ሰዓት ባህር ዳር በሚገኘው መኮድ ወታደራዊ ማዘዣ ጣቢያ ከፍተኛ ውጥረትና ግርግሮች እየታዩ መሆኑንም ከመከላከያ ምንጮች እየተሰሙ ያሉት መረጃዎች አመላክተዋል። በክልሉ በቀጠሉት ውጊያዎች ዛሬም በበርካታ አካባቢዎች ውጊያዎች ተጠናክረው እየተካሄዱ መሆናቸውንም ለማረጋገጥ ተችሏል። በዚህም በአምባሰል፣ ይፋት፣ አቸፈር፣ ቋራ፣ መተማ እንዲሁም ደብረታቦር አካባቢዎች ላይ ከዛሬ ማለዳ ጀምሮ ጠንከር ያሉ ውጊያዎች መስተዋላቸውንም ከግንባር እየወጡ ያሉት መረጃዎች አመላክተዋል። በተለይም በዋናነት በሸዋው ይፋት ቀጠና በአሁኑ ሰዓት በአየር ወለድና ኮማንዶ የተመራና በሹማ አብደታ ቀጥተኛ ትዕዛዝ የገባ ኃይል ከሸዋናብስቶች ጋር እላስጨራሽ የሆኑ ትንቅንቆችን በማድረግ ላይ እንደሚገኙ የተሰሙ ያሉት መረጃዎች አመላክተዋል። በተመሳሳይ መልኩ በቋራና መተማ ለተከታታይ ቀናት
የቆየው ውጊያ ዛሬም ተጠናክሮ መቀጠሉንና እስካሁን ሰዓት ድረስም በእነዚህ ቀጠናዎች ከፍተኛና በከባባድ መሳሪያዎች ጭምር የታገዙ ውጊያዎች የተካሄዱ መሆኑንም ለማረጋገጥ ተችሏል። በሌሎችም የአውደ ውጊያ ግንባሮች የፋኖ ኃይሎች ከአገዛዙ ጦር ሰራዊት ጋር አስጨራሽ የሆኑ ትንቅንቆችን በማድረግ ላይ እንደሚገኙም ከክልሉ የግንባር ቀጠናዎች የተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ በመዲናይቱ አዲስ አበባ ጥብቅ የተባለ ትዕዛዝ በፌዴራል ፖሊስ አማካኝነት መውጣቱ ተሰምቷል። ከሰሞኑ በወጣቶች ላይ ጠንከር ያሉ አፈሳዎችን እያከናወነ የሚገኘው የመዲናው ፖሊስና የፌዴራል ፖሊስ በአሁኑ ሰዓት ጥብቅ የተባሉ ትዕዛዞችን ማውጣቱ ተሰምቷል። በዚህም ከምሽቱ 2 ሰዓት ጀምሮ በሁሉም የመዲናይቱ አካባቢዎች ጥብቅ የተባሉ ፍተሻዎች እንዲደረጉና ወጣቶች በገፍ እንዲታፈሱ ትዕዛዝ ማውረዱንም ለማረጋገጥ ተችሏል። ከዚህ ባሻገርም በቅርቡ የአሜሪካን ኤምባሲ ያወጣውን መግለጫ ተከትሎ በከተማዋ ከፍተኛ የሆነ የደህንነት ስጋት አለ በሚል በአሁኑ ሰዓት የደህንነት መስሪያ ቤቱ በከተማዋ ጥብቅ የተባሉ ቁጥጥሮችን በማድረግ ላይ እንደሚገኝ ተሰምቷል። ከዚህ ባሻገርም በ4 ኪሎ ቤተመንግስት አቅራቢያ ተኩሱ መኖሩን ተከትሎ በአሁኑ ሰዓት በአካባቢው ጥብቅ የተባሉ ፍተሻዎች እየተደረጉ እንደሚገኙም እየተሰሙ ያሉት መረጃዎች አመላክቷል። ይህንንም ተከትሎ ፌዴራል ፖሊስ በአሁኑ ሰዓት በዚህ ቀጠና ጥብቅ የተባሉ ቁጥጥሮችን በማድረግ ላይ እንደሚገኝም እየወጡ ያሉት መረጃዎች አመላክተዋል። ከዚህ ባሻገርም በመዲናይቱ እየተካሄደ ያለው የወጣቶች አፈሳ ተጠናክሮ እየቀጠለ ሲሆን በነብርሃኑ ጁላ የሚመራው መከላከያ ሰራዊት ከፍተኛ የሆነ የእግረኛ ሰራዊት እጥረት ስላጋጠመው በአሁኑ ሰዓት ከሁሉም አካባቢዎች ወጣቶች በገፍ እየታፈሱ በግዳጅ ውትድርና እንዲገቡ እያደረጉ መሆኑንም ለማረጋገጥ ተችሏል። ከትላንት ጀምሮም ይህ ጠንከር ያለ አፈሳ ወደ አዲስ አበባ ፊቱን በማዞር በርከት ያሉ ወጣቶችን እያፈሱ ወደ ማጎሪያ ጣቢያዎች እየወሰዱ መሆኑንም ከከተማው ምንጮች እየተሰሙ ያሉት መረጃዎች አመላክተዋል። በመጨረሻም የኤርትራ መንግስት ለሰሞኑ የ4 ኪሎ ድንፋታ ምላሽ መስጠቱ ተሰምቷል። ከሰሞኑ የ4 ኪሎ የአብይ አህመድ አስተዳደር በኤርትራ መንግስት ላይ ጠንከር ያሉ መግለጫዎችን በተደጋጋሚ ሲያወጣ የነበረ ሲሆን ከዚህ ባሻገርም በነ አብን አማካኝነት ኤርትራ የምትባል ሀገር አናቅም በሚል ተደጋጋሚ የኤርትራ መንግስትን የሚተነኩሱ መግለጫዎችን እያወጣ ይገኛል። ይህንን ሁነት በዝምታ ሲከታተል የቆየው የኤርትራ መንግስትም በዛሬው ዕለት በማስታወቂያ ሚኒስትሩ የማነ ገብረአብ በኩል ጠንከር ያለ ምላሽን ለ4 ኪሎ አስተዳደር መስጠቱ ተሰምቷል። በዚህ የአስመራ ምላሽም የ4 ኪሎን አስተዳደር ለማጥፋት ምንም ያክል ጊዜ እንደማይፈጅባቸውና በቀጠናው የሚገኘውን ሰላም ላለመበጥበጥ ሲሉ ጉዳዮችን በትዕግስት እየተከታተሉ መሆኑ